የልጅነትን መንፈስ ተቀበላችሁ እንጂ የባርነት መንፈስ አይደለም። የእግዚአብሔር ልጆች ከሆናችሁ ደግሞ በእግዚአብሔር የክርስቶስ ወራሾች ናችሁ ይላል። ደስ ይበላችሁ ወገኔ፣ እመን። የእግዚአብሔር ልጆች እንደሆንን ሕያው መንፈስ ቅዱስ ለነፍሳችን ምስክር ነው ይላል። ማን ምስክር ነው ይላል? ተናገሩ። መልአክ ምስክር ነው አይልም? ነቢይ ምስክር ነው አይልም? ሐዋርያ ምስክር ነው አይልም? ግለሰቦች፣ ቡድኖች፣ ማህበራት ምስክር ነው አይልም? ይልቁንም ያ ሕያው የሆነ ቅዱስ የሆነው ሕያው መንፈስ ቅዱስ የእግዚአብሔር ልጆች እንደሆንን እሱ ለነፍሳችን ምስክር ነው። እሱ መንፈስ ቅዱስ የመሰከረለት ደግሞ ነፃ የወጣ ነው። ልጅ እኮ ወራሽ ነው ወገኔ፣ ወራሽ እኮ ነው ልጅ። ልጅ ወራሽና የምስር ተካፋይ ነው። ይገባችኋል? የምለው ነገር ይገባችኋል? እስኪ ቤታችሁንና ንብረታችሁን የሚወርሰው እናንተ የወለዳችኋቸው ልጆች ናቸው ወይንም በሰራተኛነት የቀጠራችኋቸው ወገኖች? ማን ነው ወራሹ? ንገሩኛ። ማን ነው ወራሹ? አዎ ልጅ ወራሽ ነው። እኛም የእግዚአብሔር ልጆች ነን። ስለዚህ የመንግስቱ ወራሽና የምስጢሩ ተካፋዮች ነን። ይህንን ያገኘነው በአብ በወልድ በመንፈስ ቅዱስ ስም በመጠመቃችን ነው። ክብርና ምስጋና ለአምላካችን ነው። እኔ አምናለሁ ታላቁ ማይተም ኢየሱስ ክርስቶስን ማመኑ ብቻ አይደለም ማወቅም ያስፈልጋል። እወቁት። ወዛቲ ይእቲ ወዘላለም ከመያምሩ ከለከላዱ ዘባማን አምላከ ጽድቅ ባሕቲ ወዘፈነውኮ ኢየሱስ ክርስቶስ ወልድከ። አባቴ አንተ ብቻ የዘላለም አባት እንደሆንክ የላከው ደግሞ ኢየሱስ ክርስቶስ ልጅ እንደሆነ ያምኑ ዘንድ የዘላለም ሕይወት ይህች ናት ይላል። ክብርና ምስጋና ለአምላካችን ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የምናገኘው ታላቅ ቃል። አዎ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚል ይድናል። መዳናችን አሁን ተፈጽሟል። ወገኔ አንድ ነገር አጥብቄ ላሳስብህ። ኢየሱስ ክርስቶስ ጌታ ነው የሚለው የኢትዮጵያ ኦርቶዶክስ የጠራ ቋንቋ ነው። ኢየሱስ ክርስቶስ የጌቶች ጌታ፣ የነገሥታት ንጉሥ፣ በባህሪው ሞት በመንግሥቱ ሽረት የሌለበት የዘላለም ጌታ ነው። ጌትነቱ የባህሪ ነው። እሱ እውነተኛ መድኃኒት ነው። እሱ እውነተኛ አዳኝ ነው። ከእሱ ውጪ መዳንም የመዳኛ መንገድም የለም። አዳኛችን መድኃኒታችን የድንግል ማርያም ልጅ ድንግል ማርያም ነፍሴ በአምላኬ በመድኃኒቴ ሐሴት